ባለፈው አንዷ እርቃንህን ፎቶ ተነስተላክልኝ አለች። ጉርድ ነው ይቁም። ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም። ስትጓጉለት ወደ ነበረው ስትናፍቋቸው ለመስማት ለማየት ስትናፍቋቸው ወደ ነበሩ እንግዶች ነው መወስዳችሁ። ግጥሞችን እንሰማለን፣ ወጎችን እንሰማለን፣ ሌላም ብዙ ነገሮች አሉ። መጽሐፎች ሳነብ የሆነ የሚሰማኝ ስሜት አለ። ብዙዎቻችን እንደሚሰማን እንደየመጽሐፉ አይነት የሎሬት ጸጋዬ ገብረመድኅንን ተውኔቶች ስናነባቸው ተሰርተው ስናያቸው የነ መርሴ ሀዘን ወልደ ቂርቆስን መጽሐፍ ሳነብ ሳይ ይገርመኛል። ካሜን ባሻገር የሚል መጽሐፍ አንብቤ አንድ ስላላስፈቀድኳቸው ስማቸውን እዚህ ጋር አልጠቅሰውም፣ ግን በጣም የምትወዷቸው የምታከብሯቸው ሰው አሉና እሳቸው አንብበን ስንጨርስ ምን አሉኝ? በእውቀቱን በግድ ወስዶ ጭንቅላት ውስጥ ከተተኝ አሉኝ። ካሜን ባሻገርን አንብበን ስንጨርስ ማለት ነው። ወስዶ ስቦ ጭንቅላት ውስጥ ከተተኝ እና ናቆይ ተነሳሉኝ። ምንድነው ብዬ ስነሳ አንዴና አጨብጭብለት አሉኝ እና አጨብጭቡለት ዋካችሁ። ካሜን ባሻገርን ያላነበባችሁ ደግሞ አንብቡት። ሚዛናዊነት በድርሰት ውስጥ ምን እንደሆነ ታዩበታላችሁ ብዬ አስባለሁ። ደራሲ በእውቀቱ ስዩም ወደ መድረክ ጋብዙልኝ ባካችሁ። አመሰግናለሁ። እንዴት አመሻችሁ? ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙኒ ራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሙዚየም ውስጥ ነው የምታገኙት። በተለይ በሃያዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ።
ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በሀገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፍ አጮልቄ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅ የቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው። ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህሪ የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል። ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬኒያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይኖች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው አሳ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀ ጀመር። ፈረንጅ ጓደኞቼ እንዴት ነኝ ስላቸው ዩ ሉክ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ሊትል እንደውም እሱ ያለ አልርር ዌይት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ። ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍር ያለው ስላት ወፍር ያለው ትላለህ? የሸራተን ወጥ ቀማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር አገሩ አዛውንት ይበዛዋል። እንዲሁም አንዳንዴ እዚህ ሀገር መሞት በሕግ የታገደ ነው የሚመስለው። ለነገሩ እርጅናና የማጅራት ስጋ ለራስ አይታይም። ከጥቂት ወራት በፊት
ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም። ያንተን ትውልድ የሚያካትት ኮንሰርት ካስፈለገህ ጋሽ መሐሙድ እስኪያዘጋጅ ጠብቅ። በነገራችን ላይ የእድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የእድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይሄ እድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድን ነው? አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድኩነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይሄ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም። ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለች። ጉርድ ነው የቁም ስላት፣ አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው። ግን ብልክልሽ ምን ልታደርጊው ነው ስላት፣ ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ እፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል። ስለ ቴክኖሎጂ ካነሳን ላይ ቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ብለው ጮሁ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሾፌር የሚሄድ ታክሲ ስመለከት የኛ ሽማግሌ ትንቢት መድረሱን ተገነዘቡ። የሚገርመው ይሄ ሾፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ።
እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው እቅዴ መክሸፉ ብቻ አይደለም። ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳቤ ራሱ ውሃ በልቶታል። እዚህ ሀገር በጣም የወደድኩላቸው የከተማው ጸጥታ ነው። ጎረቤት ለጎረቤት ሳይረባበሽ ከሞላ ጎደል ተከባብሮ ይኖራል። እዚህ ከተማ ውስጥ ያሉ አፓርታማዎች ከአዲስ አበባ ኮንዶሚኒየሞች ጋር አወዳድሯቸው። የአዲስ አበባ ኮንዶሚኒየም እንደ ዘንድሮ ጓደኛ ሚስጥር አይደብቅም። ባለፈው ጎተራ ኮንዶሚኒየም የሚኖረው አጎቴ የጎረቤቱን በር አንኳኳና እንዲህ አለ፣ ወንድማችን እንዴት ነህ? አመጣጤ እየረበሽከን ስለሆነ እንድታስተካክል ለመንገር ነው። የምን ረብሻ ነው የምታወራው? አለ ጎረቤትየው። ሲጀመር የኔ ድምፅ እንኳን ለጎረቤት ለራሴን በቅጡ አይሰማም። እርግጥ ነው ያንተ ድምፅ አይሰማም። ከወዲህ በተደጋጋሚ ያፈተለከ የሚወጣው ድምፅ ግን ከመረበሽ አልፎ እያናወጠን ነው። በ30 ደቂቃ ልዩነት ስታንደቀድቀው ልጆቻችን በጥሞና ማጥናት አልቻሉ። በተለይ ከገጠር የመጣች በሽተኛ እናቴም እንቅልፍ በዓይኗ ዞሮ አያውቅም። እና ምን ልልህ ነው? ከቻልክ ላለመፍሳት ሞክር፣ ካልቻልክ ደግሞ ድምፁን መቀነስ ብትችል አሪፍ ነው። ጎረቤትየው በጣም ተናደደ። በገዛ ቤቴ መብት አይደለም እንዴ? ደግሞ በልቶ የማይፈሳለ? በእርግጥ ሁላችንም እንፈሳለን አላጎቴ፣ ግን እኛ ሽንት ቤት ውስጥ ስንቀመጥ ነው የምንፈሳው። የአንተ ትንሽ ለየት የሚለው ያለምንም ዓላማ መሆኑ ነው። ትንሽ ቆይቶ ጎረቤትየው አንገቱን ደፍቶ እንዲህ አለ፣ ምን ላርግ? ወድጄ መስሎህ ነው? ከደሞዜ ውስጥ 90% ለቤት ክራይ ከፍለዋለሁ። በተረፈው የአበሻ ጎመን፣ አደንጓሬ እና በሶ በርከት አድርጌ በመግዛት እመገባለሁ። በዚህ ምክንያት ሆዴ ውስጥ ከፍተኛ የጋዝ ክምችት ተፈጥሯል። የሚገርምህ ነገር ሆዴ በጋዝ ከመነፋቱ የተነሳ ጓደኞቼ ራሱ አበጋዝ ብለው ነው የሚጠሩኝ። ግን የኔ ጥፋት አይደለም። እውነት ለመናገር የኔ ፈስ የሀገራችን ኢኮኖሚ ውድቀት ነጸብራቅ ነው። አጎቴ ይህን ሲሰማ ልቡ ተነካና እንዲህ አለ፣ ጥሩ፣ ከዛሬ ጀምሮ እኔና ቤተሰቤ በወር 10,000 ብር እንመድብልሃለን። ነፋስ የማያመነጩ ምግቦችን እየገዛህ እንድትመገብ ይሁን። ሰውየው ተስማማ። ሰላም እና ጸጥታ ወረደ። ከአንድ ወር በኋላ የአጎቴ ጎረቤት ወደ አጎቴ ቤት ሄዶ አንኳኳና ቀጣዩን በጀት ትለቁልኛላችሁ ወይስ ወደ ቀደመው ልማዴ ልመለስ? አጎቴም አሁን ግድግዳው ላይ ከሆላንድ የመጣ ድምፅ ማፈኛ ስለገጠምንለት እንደ ልብህ ማንዛረት ትችላለህ። በጣም አመሰግናለሁ።